ሰበር ዜና በዓለም ታዋቂው የፓሪስ ሉቨር ሙዚየም ተዘረፈ። በዓለም ላይ ካሉ ታላላቅ ሙዚየሞች አንዱ የሆነውና በፈረንሳይ ፓሪስ የሚገኘው ሉቨር ሙዚየም ባልታወቁ ግለሰቦች ተዘርፎ በናፖሊዮን ዘመነ መንግስት የነበሩ ቅርሶች መወሰዳቸው ታውቋል። ትናንት በተፈጸመውና ከ4 እስከ 7 ደቂቃ ብቻ እንደፈጀ በተገመተው በዚህ ዘረፋ ቁጥራቸው ለጊዜው ያልታወቀ ዘራፊዎች የጭነት መኪና ላይ የተገጠመ መሰላል በመጠቀም ወደ ሙዚየሙ ቅጥር ግቢ ከገቡ በኋላ 9 የሚደርሱ በፈረንሳዩ ናፖሊዮን ዘመነ መንግስት የነበሩ ዋጋቸው የማይተመን ቅርሶች መወሰዳቸው ተነግሯል። ለረጅም ጊዜ በተጠና ሁኔታ የተከናወነ እንደሆነ በተገመተው በዚህ ዘረፋ ዘራፊዎቹ ከእይታ ተሰውረው የሙዚየሙን መስኮት በመስመር ወንጀሉን ፈጽመዋል። በመላው ፓሪስ ዘራፊዎቹ የመፈለግ ስራ ተጠናክሮ የቀጠለ ሲሆን ፖሊስ እነዚህ በዋጋ የማይተመኑ ቅርሶች ለማግኘት ህብረተሰቡ እንዲተባበር ጥሪ አቅርቧል። ከ380 ሺህ በላይ ከሚሆኑ አጠቃላይ ቅርሶች ውስጥ ሊዮናርዶ ዳቪንቺ የሳላት ታዋቂዋን የሞናሊዛ ስዕል ጨምሮ ከ35 ሺህ በላይ የተለያዩ ቅርሶች ብቻ ለእይታ የሚቀርቡ ሉቨር ሙዚየም በዓለም ላይ ከፍተኛ ጥበቃ ከሚደረግላቸው ሙዚየሞች አንዱ እንደሆነ ይታወቃል።